دامستيزي أنيا دامستيزي أنيا لدلاي أنيا لدلاي أنيا راتي اللي مقاس راتي اللي ممكن بيبسدنا ما تنتظر ይሄ ዋንጫ ማን ቤት ነው ገብቶ ማያውቀው? Good question. You are a good question. እስቲ ኮሜንት ላይ ጻፉልኝ እና ኤስ ሚላኖች ባይጋብዙኝም እኔ ራሴ ተነስቼ ወደ ሳንሴሮ ሄደን ነበር። ሳንሴሮ በጣም ግዙፍ ነው፣ በጣም ነው የሚያምረው። አንድ እንደ ኳስ አፍቃሪ በጣም ነው ደስ ያለኝ ሳየው እና የሚያስጎበኛችሁ ሰዎች አሉ። 35 ዩሮ ነው በሰው የምትከፍሉት። what ከዛ ውስጥ ከገባችሁ በኋላ የተለያየ የበሉትን ዋንጫ መልበሻ ክፍላቸውን ኤክሰፕት መታጠቢያ ምናምን ማየት አይቻልም። እኚህ ሁሉ የበሏቸው ዋንጫዎች ናቸው። ይሄ ደግሞ ጋዜጣዊ መግለጫ የሚሰጡበት ቦታ ነው። ከዛም በኋላ ይሄ የኤስ ሚላን መልበሻ ክፍል ነው። የሚገርማችሁ ወንበር አንድ ላይ ግሩፕ እያደረጉ አስቸግረው ሁሉ ሲበታተኑ ነበርና አሁን የቀጥሎ ያለው የብራዚላዊን ሳይድ ነው የሚባለውና ካካ የሚቀመጥበት የነበረው ወንበር ነው። አሁን ቀጥሎ የሚሄደው ደግሞ ሮናልዲኒዮ የሚቀመጥበት ሳይድ ነውና ግሩፕ እያደረጉ ሲያስቸግሩ ከዛ በቀን ወንበራቸውን ለየብቻ ማድረግ ጀመሩ ማለት ነውና ብራዚሊያን ሲት ነው የሚባለው ነው የተቀመጥኩበት። ይሄ ደግሞ የኢንተር ሚላን መልበሻ ክፍል ነው። ከዛ እቺ ሃልዌ ወደ ፒች መውጫዋ ነች። ሁሌ እንዴት ጓግተን እንደምንጠብቃት ያው ኳስ ተመልካቾች ታውቁታላችሁ። ፒቹ ላይ ስትወጡ በቃ ማጂካል። እኔ በእውነት ቪዲዮ አይ ዊሽ በደንብ ቢያሳየው እንዴት እንደሚያምር በቃ አምላኬ። እዚህ ቁጭ ብዬ መቼ ነው አንድ ቀን እዚህም ሳይሆን ያው ኦልድ ትራፎርድ ቁጭ ብዬ የማንቸስተርን ጨዋታ ነው ያልኩት ሜዳ ላይ ሆኖ ማየት ስሜቱ በጣም ይለያል። ይሄ ቪአይፒ እንግዶች ምናምን ሲመጡ የሚቀመጡባቸው ኳስ የሚያዩባቸው የተጫዋች ፋሚሊዎች የሚቀመጡባቸው ወንበር ነው። የተጫዋቾቹ ወንበር ላይ መቀመጥ አይቻልም። ከዛም በኋላ ሮው ራሱ ይለያል። አሁን ሆም ሲሆን ሚላን ደጋፊዎች የሚቀመጡበት በቃ ሁሉም የሌላ ቲም የሚቀመጥበት ምናምን የተለያየ ነው። ደርቢ ሲሆን ኢንተርና ኤስ ሚላን ሲጫወቱ ደግሞ ለሁለቱም ሰከንድ ሮ ይሰጣቸዋል። ከዛ በኋላ የራሳቸው ሾፒንግ አላቸው። እዛ ግን ማሊያ በጣም ውድ ነው፣ መግዛት አይታሰብም። ኤኒዌይስ ሳንሴሮ ይሄን ይመስል ነበር። ቴንክ ዩ ባይ። Yummy. ሪሰንትሊ ከቲክቶክ ጋር ተያይዞ በቁጥጥር ስር የዋሉ ወጣቶች ነበሩ። እነዚያ ወጣቶች ለኢትዮጵያ አስፈላጊ ናቸው። ያንን አውድ ተቀላቅለው ፈጥረው ለመማር ስራ ለመስራት መሞከራቸው ሊበረታታ የሚገባው ጉዳይ ነው። ነገር ግን ሲማሩ ከውጭ መማር ያለባቸውን ዕውቀትና መጠበቅ ሴፍ ጋርድ ማድረግ ያለባቸውን የኛን ባህል የኛን ፍላጎት ከቀላቀሉ ግን ጥፋት ያስከትላል። ኖችሽ ነፍስ ይዘራሉ ወንጅናሽ ልብን ይሰርቃል ላወራይ ሳስብ የውስጤ ኒካት ግጠ ስትነሳል ወለን ቋጥር ምን እንዴ ነው ይገባበት አንተ እንዴ Uno. Bátelo. አታይም ጅል የካውያ ጀቴ መሰልክ ልጅ እንደው ቃን ማየት ይሳነ በባትሪ ተፈልጎ ይገኝ ይቀር ባይዘው ይሄ ቪዲዮ ማለት ዋና ቦታ ላይ ሊዞር ሲል ጣልቃ ለምትገቡ የፎጣ ጠርዞች ነው። እንዲሆነች ነገረኛ አሮጊት እንደ ህይወታችሁ ላይ ጣልቃ ተገባ አይለፍላችሁ ዝብዝብ የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም። ግን ኢነርጂ ስለውሽ እሺ ኢነርጂ ልጨምር ልበል። እሺ ኢነርጂ የበለጠ ጫው ልበል። አይ ስሜት ስጠው።
ጓደኛው እኮ ያበላሻል። አረ እናንተ ደፈር ብለን እናውጣ ዘፈን ቴኒ አፍሮንና ልጅ ሚጋይንን ባትጋሩኝ። አንተ ያማት ይጠነክታል። ዳረ በእናትህ በጣም ይሸታል። እግዚአብሔር ይመስገን። ከማጋሪ ከግብዳው ጋር እሺ፣ ግብዳው 3 ጥያቄ ምን ነው ወንድሜ ባልጠፋው እንደዚህ ጠስነተ እቺን ጠይቀና ከመለስክልኝ ሽልማት ሸልማለሁ። እሺ፣ የመጀመሪያው ጥያቄ ድስት ውስጥ የማይገባ ነገር። ድስት ውስጥ የማይገባ ነገር አራባቢ ዲያብስ ከተትሹ አይሰማም። ለዛ ነው እኮ ድስት በጌታ ወይ አይዞህ ድስት ውስጥ የማይገባ ነገር ጋይስ አንተ ያማት ደሰልኛለሁ። የሰው ልጅ አይገባም። አይደለም አንድ ድል ስጥ እኮ ጠጋርገው አባቢሽ ተረዳ አይሰማም። ለዛ ነው እየመለስክልኛለሁ። አፍ ነው የሚሸተው ወይስ ማይኩ ነው? እኔ ግራ ገባኝ። እግዚአብሔር በጣም ይሸታል። ጋይስ እየመለሰልኛለሁ። በአድዋ ድል ውስጥ ምን ያህል ሰው ሞተ? በጌታ ስም ምን ቂጠነክታል። ዳረ በእናትህ በጣም ይሸታል። እግዚአብሔር ይመስገን። እንዴ ምን ሆነ ነው? አረ መልስ መልስልኝ እባክህ። የሚያሸልም እኮ Winner! Congratulations!